አይ አባዬ፣ እኔ ቢን አላፈቅራትም። ሰላም ሰላም ኮራት ቤተሰቤ እንዴት ናችሁ? ደህና ናችሁን? እግዚአብሔር አምላክ ይመስገን ደህና ነኝ። ዛሬ ደግሞ የዳጣ ክፍል 55 እዚች መጥቼ ያለው እና የዛሬውም ክፍል በጣም ደስ ይላል፣ በጣም ያስደንግጣል ማለት ነው። የናጋው ክፍል ግን ሰላም ታውቅ መሰለኝ ናጋ ማለት ነው። ልጆች ዳጣ መሆናት ማወቅ አለበት እያለ ነው ደረጀ። የናጋ ደግሞ በጉጉት እየጠበቅና ናቸው። እና ዛሬም በጣም ደስ አለኝ ነገር ካለ ማለት ነው። በቃ ማለት ተስፋ በህይወት እንዳለት ነገራትና ተስፋ ናት። አሁን ግን በጣም ግራ የገባኝ ነገር ካለ ሰላም ምን ሆናች ነው? የትወልድ ነው ወይስ ምን ሆናት ነው እንደዚህ አመማት እያልኩ እየተጨነቅኩ ነው። እና የዛሬውን ክፍል በጣም ደስ ይላል፣ ያስደንግጣል። ይሄ የዳጣ ተከታታዮች ቤተሰብ በጣም አስተማሪ የሆነ የዳጣ ድራማው የምትወዱ ሁላችሁም የዚሁ መጨረሻ ምን ይሆን እያልኩኝ በጣም ነው የሚጨንቀው። ምክንያቱም ሰላም ዳጣ ልጇ ስትሆን ስታውቅ ምን ትላለች? እዚህ ደግሞ የናታንና የአቢገልን እንደ ያገባኝ እያለት ነው። ሰላምዬ ደግሞ የዳጣ ነው የሚያግባ እና አይሆኑም እያለት ነው። እዚህ ጦርነት የከፈተ መሰለኝ፣ የከፍተዋል መሰለኝ። የምሬ ነው። በጣም ግራ ገባኝ። ይሄ የዳጣ አባት የደረጀ ግን በጣም አሳዘኝ ማለት ነው። የአንድ ቀን ጥፋቱ እንደዚህ እየተቀጣ ነው። በዚህም ልጄ እና ሚስቴን እንዳጣ እያለ በጣም እየተጨነቀ ነው። በዚህ ደግሞ የዳጣን እናቷን በጣም እያስጨነቀት ነው። ሰላምዬ ለማለት ነው። ንገረኝ፣ ካልነገርከኝ ግን ለትዬ እነግርሃለሁ እያለት እያስፈራራት ነው። እና በጣም አሳዘኝ ማለት ነው። በጣም ያሳዝናል። በጣም ደግሞ ያስተምራል። እዚህ ድራማ ብዙ ነገር አለው እና የዳጣውን ቤተሰብ የሆናችሁ ሁላችሁም የዳጣውን መጨረሻ ምን የሆነ ነው እያልኩም እንደኔ እያሰብኩ ነው። እኔ ግራ ገባኝ። አሁን ሰላም ዳጣ ልጃቸው ስትሆን ስታወቅ ምን ትላለች? ሴትዋ የደረጀ ሴትዋ ደግሞ እንደ ሌላ ሴት አያውቁም እኔ ነው እያለት በጣም ነው የምታምነው። እና እዚህ ካወቀት ምን ትሆናለች? ልባት ትሰበራለች ወይስ ትቀበላለች የሚል ጥያቄ ነው የፈጠረልኝ። አሁን ግን መጨረሻውን የቀረበ ነው። ምክንያቱም የ56ን ክፍል ይነግርሃል ብዬ ተስፋ አድርጋለሁ። በቃ አሁን በህይወት አለት፣ ልጅሽን በህይወት አለች፣ ተመቸዋል፣ በጣም ጥሩ አለት አላ ነገ ክፍል 56 ግን በቃ ማናት? በቃ ማናት የሚነግራ ነው። ልጅሽን ዳጣ ናት የሚላ ነው። ምክንያቱም ሁሉም ተጠርሸዋል። አሁን ሁሉ ነገር ተጠርሸዋል። በቃ ቆረጠ፣ ደረጃውን ቆረጠ ማለት ነው። በቃ ሁሉም የሚጣኘው ዝግጁ ነው። የማርታው ሁሉ ነገር የመጣኝ ሁሉ ዝግጁ ነው አለ ማለት ነው። እንደዚህ ያለ በቃ ልነግራ ነው። እና የዳጣ ተከታተላችሁ በጣም ደስ የሚል ድራማ፣ በጣም የምወደው ድራማ ነው። እስከ መጨረሻው እንደተከታተሉ በትህትና እጠይቃችኋለሁ። ግን በቃ የናጋ የጓጓሁ ነው። ዳጣስ ሰላም ነው እናትስ ስትባል ምን ትላለሽ? ምን ትላለሽ? ሰላምሽ ዳጣነሽ ልጅሽን ስትባልስ ምን ትላለሽ እያልኩ እየጓጓሁ ነው። እንግዲህ በጣም ደስ የሚል የመጨረሻውን ደስ ይላል ብዬ ተስፋ አድርጋለሁ።
እዚህን ድራማ መጨረሻው ምን ይሆን? መጨረሻውን ሰላሙን እናታ ታውቃለሽ፣ ሰላሙን ልጇን ታውቂያለሽ፣ ዳጣን ደግሞ እናቷ ታውቃለች። ከዚህ ድራማ በጣም ትምህርት አለ፣ በጣም ጥሩ የሆነ ትምህርት አለ። የሰላምዬ ተምሳል እናት ነው እያለ ነው ደረጀ። በቃ አንተሴ እናት አይደለም እናት የተምሳል እናት ናት፣ በጣም ጀግና ናት እያለ ነበር። አዎ ሰላምዬ በጣም ጀግና ናት። የ18 አመት የልጇ እየጠበቀት እዚህ ቤት ሰራተኛ ሆና ነበረት። አሁን ግን የ19 18 አመታት ያለፈ ሁሉም ነገር አሁን ልታወቅ ነው። በጣም ደስ እንደምብላ ተስፋ አድርጋለሁ። ግን እኔ በጣም ግራ የገባኝ አለ። ሰላምዬ ለምን ስትነግራ ክብል ሀመመት። እዚህ ግራ አጋባኝ። የመጨረሻውን ክፋል ምን ይሆናል ብዬ በጣም ተጨንቃለሁ። እና የሆራን ቤተሰብ ከ56 ክፋል እጅ እስከመጥ በሰላም ቆያችሁ። ይሄን አማርኛ ግን በጣም ነው የሚያስቸግረኝ። ግን ደግሞ በጣም ነው የምወደው፣ በጣም እወዳለሁ ማለት ነው። እዚህ ድራማ በጣም ነው የምወደው እና በቅርብ ቀን ደግሞ አማርኛ በደንብ ችል ያስተካክላለሁ ብዬ ተስፋ አድርጋለሁ። ኮመንትን አስተያየትን ጻፉልኝ፣ እኔ ደግሞ እመልሳለሁ ማለት ነው። የዳጣ ተከታታዮች እወዳቸዋለሁ እና ባይ ባይ። በሌላ ክፍል እስከመጣቸው ደህና ዋሉ፣ ሰላም ቆዩ። ነገ ደግሞ በሌላ ክፍል እንገናኛለን። ባይ ባይ።